አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውዶቼ እንዴት ናችሁ? ደህና ናችሁ? ደህና ነኝ አልሐምዱሊላህ ረቢል ዓለሚን። ላይክ ሼር ሰብስክራይብ ስለምታደርጉኝ ስለምታበረታቱኝ አመሰግናለሁ። አሁንም ላይክ ሼር ሰብስክራይብ እያደረጋችሁ እንድታበረታቱኝ ይፈልጋለሁ። ቺርስ ጠጣ ሻይ የሀሊብ ሻይ ነው ወተት ማለት ነው። እና ምላችሁ ውዶቼ ዛሬ ያው ጠዋት ተነስቼ ከዛ ልብስ ተኩሼ ከዛ በኋላ ልጅ ጠዋት ልክ እንደተነሳው ልጅ ነው የሚይዘው ልጁን እቀበላለሁ። ልጁ ከተነሳ ስራዬ ልጅ ስለሆነ ማለት ነው። ከዛ ልጁን እቀበልና ልጁን እንትን ይዘውና ፓምፐርሱን ቀይርለትና ቢጃማውን ቀይርለታለሁ። ከዛ በኋላ ቁርስ እንበላለን። ቁርስ አበላዋለሁ ለልጄ ምናምን ቁርስ ካበላሁት በኋላ እዛ በኋላ አጣጥበውና ልብሱ የቆሸሸ ነገር ካለው ነድፈውና ከዛ በኋላ ጸዳድቼ ከተነሳው በኋላ ምን አደርጋለሁ መሰላችሁ? ሴትዮዋ እስክትነሳ ድረስ እስኪጠሩኝ ድረስ ከልጁ ጋር አሽንጉሊትም እያየን ሊሆን ይችላል፣ እየተጫወትንም ሊሆን ይችላል። ውጭ እንደዛ አይነት ነገር እያረኩ ጠብቃታለሁ። ሴትዮዋ ስትነሳ ከዛ በኋላ ልጁን አሰጣትና ጎርፋውን ነደፍኩኝና ክፍሌን አጸዳድቼላችሁ ውዶቼ። ከዛ ክፍል ካጸዳደው ከጨረስኩ በኋላ ምን አደረኩኝ? መቅረጽ አልችልም እንግዲህ ያንን ቦታ አይመችም። ክፍሉን አጸዳድቼ ልብስ ተኩሼ ትናንት የተኮስኩትም ዛሬም ትንሽ የተኮስኩት ልብስ ነበረ። ልብሶች ተካከስኩና ከዛ በኋላ ክላስ አስገባሁኝና ከዛ ምላችሁ ይኸው አሁን ክፍሌ መጥቼ ሻይ እየጠጣሁ ነው። እንጠጣ ሻይ ውዶቼ። እና ላይክ ሼር ሰብስክራይብ ስለምታደርጉኝ ስለምታበረታቱኝ አመሰግናለሁ። አሁንም ላይክ ሼር ሰብስክራይብ ማድረጋችሁ እንዳይረሳ ውዶቼ። የራሴንም ልብስ አጥቤ ነበረ። የሁላችሁ ልብሴን እያጣጠፍኩ ነው። ከዛ ለምን ቪዲዮ አልሰራላችሁም ብዬ ትዝ አላችሁኝ። አይሆንልኛል እናንተ ለዛ እኮ ነው። እና እንደዛ ነው ውዶቼ ወላሂ። እና ይሄን ይመስላል የዛሬ ውሎዬ። ወዳችኋለሁ። ላይክ ሼር ሰብስክራይብ ማድረጋችሁን እንዳትረሱ የኔ ውዶች።